አንድ የሚገርም ነገር አስተውለህ ታውቃለህ? ስራ ላይ ስትሆን ምንም አይመስልህም። ነገር ግን ለማረፍ ስትሞክር ልብህ በፍጥነት መምታት ይጀምራል። አእምሮውን በሽክርታ ጊዜን በከንቱ እያባከንክ ነው። ሌላ ሰው ቀድሞ እየሄደ ነው። አሁን ካቆምክ ህልም ላይ አትደርስም ይልሃል። እናም ሰውነት ቢያርፍም አእምሮ አሁንም ስራ ላይ ነው። ይህ አጋጣሚ የሚያውቁ ከሆነ በጥንቃቄ አዳምጡኝ። ምክንያቱም ይህ ስሜት ከምናስበው በላይ የብዙዎች ችግር ነውና። ብዙ ሰዎች ሳያርፉ በስራ በተጨናነቁ ቁጥር ስኬታማ የሚሆኑ ይመስላል። ነገር ግን ይህ ውሸት ነው። ጭንቀት ስኬታማ አያደርግህም። ሰላምን ከመንጠቅ ውጪ የሚያደርገው ነገር የለም። አንድ መኪና በአንድ እግር ነዳጅ በሌላኛው እግር ደግሞ ፍሬን እየረገጥክ ለማሽከርከር እንደመሞከር አስበው። ሞተሩ ይጨነቃል፣ መኪናው ይወዛወዛል፣ ኃይሉም በከንቱ ታባክነዋለህ። በፍርሃት ታጅበህ ስኬትን ስታሳድድ የሚፈጠረው ነገር በትክክል እሱ ነው። ጠንክረህ ትሰራለህ፣ ነገር ግን አእምሮ የማገገሚያ እድል አያገኝም። ከዚያም አንድ ቀን የእረፍት ቀኖች እንኳን ሰላም መስጠታቸውን ያቆማሉ። ስራን አትደሰትበትም፣ እረፍትህንም አትደሰትበትም። በሁለቱ መካከል እንደተያዝክ ይሰማሃል። እውነታው ግን ይሄ ነው። እረፍት የስኬት ተቃራኒ አይደለም። እረፍት ራሱ የስኬት አካል ነው። ስለዚህ አስብ፣ ካለ ቻርጅ ባትሪ ይሞታል። አእምሮም እንደዛው ነው። በየቀኑ ለማሰብ፣ ለመፍጠር፣ ችግሮችን ለመፍታት እና ህልሞችን ለማሳደድ ትጠቀምበታለህ። ያለ እረፍት ግን ትኩረትህ ይደክማል፣ ፈጠራህ ይደበዝዛል፣ የምትወደው ስራ እንኳን ሳይቀር ይከብድሃል። አሁን ስትሰማ አዎ ማረፍ ጥቅም እንዳለው አውቃለሁ፣ ማረፍ እፈልጋለሁ። ነገር ግን ለማረፍ ስሞክር አእምሮዬ በጭንቀት ይሞላል፣ በእረፍቴ ዘና ለማለት አቅቶኛል ትለኝ ይሆናል። ለማረፍ ስትሞክር ጊዜክ እየሄደብህ የሆነ ነገር የሚያመልጥ እየመሰለ የምትጨነቅ ከሆነ የእረፍትን ጥቅም አውቀህ ለማረፍ ስትሞክር አእምሮ የሚጨነቅ ከሆነ ማረፍ ማቆም የለብህም። ይልቁንስ እነዚህን 4 ነገሮችን ማድረግ ጀምር። አንደኛ፣ አእምሮ በጽሁፍ አውጣው። ለማረፍ ከመቀመጥ በፊት ነገ የምትሰራቸውን ስራዎችና የሚያስጨንቁ ነገሮች በወረቀት ላይ ጻፍ። አእምሮ እነዚያ ነገሮች አልተውኳቸውም ወረቀት ላይ ተቀምጧል ብሎ ስለሚያስብ ጭንቀቱ ይቀንሳል። ሁለተኛ፣ እረፍትህ እንዲሁ በዘፈቀደ ሳይሆን ልክ እንደ አስፈላጊ ስራ በእቅድ ውስጥ መዝግበው። ከቀኑ 11 ሰዓት እስከ 12 ሰዓት ማረፊያ ሰዓቴ ነው ብለህ ወስን። በሰዓቱ ስታርፍ አእምሮ እንደ ስራ ማባከን ሳይሆን እቅድን እየፈጸምክ እንደሆነ ስለሚያስብ አይጨነቅም። ሶስተኛ፣ አእምሮን ከጭንቀት በአንድ ጊዜ ዝም በል ማለት አይቻልም። ስለዚህ ዝም ብለህ ከመቀመጥ ይልቅ አእምሮን በትንሹ ዘና የሚያደርጉ ነገር ላይ አሳትፈው። ለምሳሌ ሙዚቃ ማዳመጥ፣ በእግር መጓዝ፣ ተፈጥሮ ማየት ወይም ከጓደኛ ጋር ማውራት። አራተኛ፣ ጭንቀትን አትታገለው። በምታርፍበት ሰዓት የጭንቀት ሐሳብ ሲመጣ ለምን መጣ ብለህ አትናደድ። ይልቁንስ ለራስ እንዲበል አእምሮዬ ሆይ ስላስታወስከኝ አመሰግናለሁ፣ ነገር ግን አሁን ሰዓቱ ማረፊያዬ ነው፣ ነገ እንነጋገራለን በለው።